ሰላም ውድ የአቡጊዳ ኒውስ ተከታታዮች፣ ጥር 23 2018 ዓ.ም የተከሰቱ አበይት ክንውኖችን ይዘን ቀርበናል። አብራችሁን ሆኖ በቅድሚያም አበይት ዜናዎች። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ተገለጸ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ሰሞኑን በትግራይና በአንዳንድ ቦታዎች በተከሰቱ ግጭቶች ዙሪያ ዛሬ መግለጫ አውጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመናዊ የነዳጅና የኤሌክትሪክ ኃይል መሙያ ማደያ አስመረቀች። ወደ ዝርዝሩ እናልፋለን። በዛሬው ዕለት የፌዴራል መንግስት በትግራይ ኃይሎች ላይ 2 የድሮን ጥቃቶች ፈጽሟል። ጥቃቶቹ የተፈጸሙት በደቡብ ትግራይ ህንጣሎ ዋጅራት ወረዳና በሰሜን ትግራይ ህንትቾ ከተማ ነው። እንደ ምንጮቹ ገለጻ ጥቃቶቹ የተፈጸሙት ከንጋት 9 ሰዓት ተኩል እስከ 11 ሰዓት ባለው ጊዜ ውስጥ እንደሆነ ገልጸዋል። ዛሬ ማለትም ጥር 23 2018 በተፈጸመ የድሮን ጥቃት በአንድ ንጹህ ዜጋ ላይ የሞት በሌላኛው ላይ ደግሞ የአካል ጉዳት መድረሱ ተሰምቷል። ጥቃቶቹ ሰብአዊ ቁሶችን ጭነው ይጓዙ በነበሩ የንግድ ተሽከርካሪዎች ላይ ያነጣጠረ እንደነበር የክልሉ መገናኛ ብዙሃን ዘግበዋል። እንደ ምንጮች ዘገባ የመጀመሪያው ጥቃት በህንትቾ ከተማ የተፈጸመው ሌሊት ከ9 ሰዓት ተኩል እስከ 10 ሰዓት ባለው ጊዜ ውስጥ ሲሆን ጥቃቱ ያረፈው ሙዝ፣ የምግብ ዘይትና ቡና ጭነው ይጓዙ በነበሩ 2 የአይሱዙ ጭነት ተሽከርካሪዎች ላይ ሲሆን በዚህም ሳቢያ የአንዱ ተሽከርካሪ ሹፌር ህይወት ወዲያውኑ አልፏል። ከሟቹ አሽከርካሪ ጋር በረዳትነት ይሰራ የነበረ ግለሰብም ለከባድ የአካል ጉዳት መዳረጉ ታውቋል። የህንትቾ ከተማ አስተዳደር በጉዳዩ ላይ በሰጠው መግለጫ ተሽከርካሪዎቹ መሰረታዊ ሸቀጦችን በማጓጓዝ ላይ የነበሩ መሆናቸውን አረጋግጧል። አስተዳደሩ መሰል ጥቃቶች በድጋሚ ሊከሰቱ እንደሚችሉ በመግለጽ ነዋሪው በማንኛውም እንቅስቃሴ ላይ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በተያያዘ ዜና ከሰዓት በኋላ በገደብታ እንደ ማርያም ሸዊቶ ተብሎ በሚጠራው ስፍራ ላይ የድሮን ጥቃት መፈጸሙ ተዘግቧል። ይህኛው ጥቃት በርበሬና የተለያዩ የኢንዱስትሪ ሸቀጦችን በጫኑ መኪኖች ላይ ያረፈ መሆኑ የተገለጸ ሲሆን በንብረት ላይ ከፍተኛ ውድመት ማስከተሉ ተመልክቷል። ይህ አዲስ ክስተት በሰሜን ኢትዮጵያ ያለውን የጸጥታ ሁኔታ ይበልጥ አሳሳቢ ያደረገው ሲሆን በሲቪል ተሽከርካሪዎች ላይ ጥቃት ተፈጽመዋል መባላቸው በነዋሪ ላይ ከፍተኛ ስጋት መፍጠራቸው ተዘግቧል። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ መናኸሪያ ሬዲዮ ምንጮችን ጠቅሶ ዘግቧል። በአዲግራት፣ በአድዋ እና በሌሎች የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑን ዘገባው ጠቅሷል። ቡድኑ በጠለምት በኩል በከፈቱ ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው የሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎቹ ሙትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎቹ መማረካቸው ተነግሯል። ይህ የተመናመነ የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። መረጃዎች እንዳመለከቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነት እና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾች እየተሰሙ ይገኛሉ። በዛሬው ዕለት በምስራቅ ኢትዮጵያ ጅጅጋ ከተማ የገበታ ለሀገር ሸበሌ ሪዞርት በጠቅላይ ሚኒስትር አብይ አህመድ እና ሌሎች እንግዶች በተገኙበት የሚመረቅ ይሆናል። የኢትዮጵያ፣ የኬንያ፣ የሶማሊ፣ ጅቡቲና የተባበሩት አረብ ኤሚሬትስ ልዑካን ቡድን በጅጅጋ በዛሬው ዕለት እንደሚወያዩ የዜና ምንጮች ዘግበዋል። ከዚህ የሪዞርት ምርቃት ባሻገር የውይይቱ ጭብጥ ምን እንደሆነ ያልተነገረ ሲሆን በትናንትናው ዕለት የኬንያ የደህንነት ኃላፊ ጅጅጋ መግባታቸው ታውቋል። በዚህ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ እንደሚሳተፉ የተነገረ ሲሆን በዛሬው ዕለት ወደዛ እንደሚያቀኑ ተገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን በዛሬው መግለጫው በትግራይ፣ አማራ እና አፋር አዋሳኝ አካባቢዎች የተቀሰቀሰውን ግጭት ነዋሪዎች እያፈናቀለ መሆኑን አስታወቀ። ኮሚሽኑ ጥር 17 ቀን 2018 ዓ.ም የጀመረውን ይህን ወታደራዊ እንቅስቃሴ ተከትሎ ሁኔታው ወደ መጠነ ሰፊ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት መፍጠሩን ገልጿል። በኮሚሽኑ መግለጫ መሰረት የተነሱ ዋና ዋና ነጥቦች የሚከተሉት ናቸው። መፈናቀልና ገደቦች። በአላማጣና አካባቢው የሚገኙ ነዋሪዎች ከቀያቸው የተፈናቀሉ ሲሆን በሰዎች እንቅስቃሴ ላይም ገደቦች ተጥለዋል። የተጎዱ አካባቢዎች በተለይም በጸለምት፣ በመጋሌ እና በአባላ አካባቢዎች የተቀሰቀሰው ግጭት የሰዎችን ሕይወት፣ የአካል ደህንነትና የንብረት መብት አደጋ ላይ ጥሏል ብሏል። የሰላም ስምምነቱ ስጋት። ይህ ወቅታዊ ሁኔታ
ከፕሪቶሪያው የሰላም ስምምነት በኋላ ተፈጥሮ የነበረውን አንጻራዊ ሰላም ወደ ኋላ የሚመልስና ህዝቡን ለተጨማሪ የሰብአዊ መብት ጥሰት የሚያጋልጥ ነው ብሏል። ኢሰመኮ በግጭቱ ተሳታፊ የሆኑ ወገኖች ሁሉ ከጥቃቱ እንዲታቀቡና ልዩነታቸውንም በህግና በምክክር እንዲፈቱ ጥሪ አቅርቧል። በተጨማሪም ማንኛውም የሚወሰድ እርምጃ የሰብአዊ መብት መርሆችን፣ ህጋዊነትንና ተመጣጣኝነት መስፈርቶችን የጠበቀ መሆን እንዳለበትም አሳስበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ስር የሚገኘው የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ለቤተክርስቲያኒቱ ቀዳሚ የሆነውና የኤሌክትሪክ ተሽከርካሪዎችን ቻርጅ የማድረግ አገልግሎት ያካተተ ዘመናዊ የነዳጅ ማደያ በዛሬው ዕለት አስመርቋል። በቡልቡላ መንገድ ላይ የተገነባው ይህ ግዙፍ የልማት ፕሮጀክት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ እና ሌሎች ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ተመርቋል። ይህ ማደያ ተራ የነዳጅ ምርቶች መሸጫ ብቻ ሳይሆን ወቅታዊውን የቴክኖሎጂ ሽግግር ታሳቢ ያደረገ መሆኑም ተገልጿል። በውስጡ የኤሌክትሪክ ተሽከርካሪዎች የኃይል መሙያ ቻርጂንግ ስቴሽን ያካተተ በመሆኑ በአይነቱ ለቤተክርስቲያኒቱ የመጀመሪያው ያደርገዋል። ቤተክርስቲያኗ በዛሬው ዕለት የነዳጅ ማደያውን ከማስመረቋም ባለፈ በቀጣይ የምታከናውናቸው 2 ግዙፍ የዘመናዊ ትምህርት ቤት እና የአጠቃላይ ክሊኒክ መሰረተ ድንጋይም አስቀምጣለች። የደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ መልአከ ሰላም ይትባረክ አሰፊ እንደገለጹት እነዚህ ፕሮጀክቶች ቤተክርስቲያኗ ራሷን በገቢ እንድታጠናክርና ለአካባቢው ማህበረሰብም ሁለንተናዊ አገልግሎት እንድትሰጥ የሚያስችሏት ናቸው ብለዋል።